ቀሲስ ሰሎሞን፣ የተከበሩ ሊቀ መዘምራን እና የተከበራችሁ ዲያቆናት፣ የተከበራችሁ ምእመናንና ምእመናት፣ አባቶችና እናቶች፣ አዛውንቶቹ፣ ወንድሞችና እህቶች፣ ወጣቶቹ ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። የባህርያችን አገና የተፈጥሯችን ጥበብና የፍቅራችን የመከራችን ትርጉም የነፍሳችን ብርሃን የልቦናችን ደስታ የአእምሯችን ሀብት ገደብ የለሽ በደላችን ይቅር እያለ ወደ ንስሐ እየከተለ ከዚህ ያደረሰ እስካሁን የጠበቀን አባቶቻችን አምላክ በሁላችሁ እግዚአብሔር ስሙ ይክበር ይመስገን። አልቦ ዘያእምሮ ዮሐንስ ትውልደ አንስት፣ ሴቶች ከወለዱት ዮሐንስን የሚበልጠው የለም። ሁላችሁም የምታውቁት ቃል ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ የሚገኝ ሁላችንም የምናውቀው ጥቅስ ነው። እግዚአብሔር እንደፈቀደ ይህን ነገር ትንሽ አድርገን አናበዛም፣ ጥቂት እንነጋገራለን። አባቶቻችን አምላክ ሁላችንም ባለቤት ጎብኝን ማስተዋል ይስጠን። ደክሟችኋል። ሰንበት አይተኛበትም። ቅዳሜ ከሰዓት በኋላ ምግብ አይተኛም። ስርዓቱን ነው የምነግራችሁ። ለምን ከተባለ ክርስቲያኖች ቤተክርስቲያን ስለሚወዱ የተፈጥሮ ሕግ እንዳያስገድዳቸውና ጸሎት አቋርጠው እንዳይወጡ ቅዳሜ ከሰዓት በኋላ ምግብ አይበላም ይላል ቤተክርስቲያን። ማህሌት የሚቆምበት ቦታ ከሆነ ማህሌት ይቆማል። ሰዓታት የሚቆምበት ቦታ ከሆነ ሰዓታት ይቆማል። ሰንበት በሌላው ቀን ስራ ስንሰራ ስለሆነ ቅዳሜን ለእሁድ ዝግጅት ስናደርግ ውለን እሁድ ሌሊቱ ቀኑ ለምስጋና የምንቆምበት ነው። በእሁድ ዕለት ሌላ ስራ አይሰራም። እሁድ ዕለት ከመላእክት ጋር በዙፋኑ ስር ቆመን ስናመሰግናለን። ስናመሰግን የምንኖርበት ነው። ለምን እንደዚህ ስላለ? ቅዳሜ እኮ እረፍት ነው ልትሉ ትችላላችሁ። ይህ ሰው እረፍቱ ተቀምጧል ብቻ አይደለም። መላእክት ምስጋና እረፍታቸው ነው ይላል። ስለዚህ ሲያመሰግኑ ያርፋሉ። እኛም በዕለተ ሰንበት ስናመሰግን ስንቀድስ ሰዓታት ስንቆም እንገኛለን። ስለዚህ እንዳስደግሙ ለማለት ነው። ሴቶች ከወለዱት መጥምቀ መለኮት ቅዱስ ዮሐንስን የሚበልጥ የለም። ትናንትና በዓለም ስላከበር ዛሬም ስለሱ ትንሽ ለመናገር ተልኬናል። እንግዲህ በቤተ ክርስቲያናችን ሁላችሁም እንደምታውቁት ሰባቱ ሀብታት የሚባሉ አሉ። ሰባቱ ሀብታት እነሱን አልዘረዝርም። ነገር ግን አንድ ሰው ሰባት ሀብታት ቢሰጡት ሰባቱንም ሀብታት ላይጠቀምባቸው ይችላል። ሀብቱ ስላለን፣ እውቀቱ ጸጋው ስላለን ሰባቱን ሁሉ ለመጠቀም ሁኔታው ላይ ተርግ ይችላል። ለምሳሌ የመጀመሪያው ሀብተ ክህነት ይባላል። የክህነት ጸጋ ያለው ማለት ነው። ሁለተኛው ሀብተ መንግስት ነው። ሀብተ መንግስትና ሀብተ ክህነት አብረው አይሄዱም። ብዙ ጊዜ አይሄዱም። የተሳካላቸው አባቶች ነበሩ። ክህነትንም መንግስትንም አንድ ላይ የያዙ እንደ ላስታ ላሊበላ ነገስታት ማለት ነው። ታቦት እየተሸከሙ ህዝብ የሚመሩ ነገስታት፣ አሐዱ አብ እያሉ እየቀደሱ አገር የሚመሩ ነገስታት ነበሩ። አሁንም ይቻላል። አንዳንዶቹ ግን አንድ ላይ አይሄዱም ስጦታዎቹ እና ብዙ ሰው ሰባቱን ሁሉ ሀብታት ለመጠቀም አይችልም። ብዙ ሰው መጥምቀ መለኮት ዮሐንስ ጌታችን ኢየሱስ ክርስቶስ መጥምቀ መለኮት ቅዱስ ዮሐንስን ሴቶች ከወለዱት ከሔዋን ጀምሮ እስከ ዳግም ምጽአት የሚነሱ ሴቶች ከወለዷቸው ሁሉ የሚበልጠው የለም። ለምን? የመጀመሪያው ሀብተ ክህነት መጥምቀ መለኮት ቅዱስ ዮሐንስ ካህን ነው። ካህን ስለሆነ ሰማያዊው ጌታ ፈጣሪው በዮርዳኖስም እጁን ጭኖ ማጥመቅ የቻለ ካህን ነው። ሁለተኛው ነቢይ ማለት ነው። ዘይመጽእ እምኔ ይጸንዕ እኔ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ከኔ ይበልጣል። እኔ በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል ብሎ የጌታችን የኢየሱስ
ክርስቶስን ከኋላ የምሰብክለት የማስተምርለት ታላቅ አለ። የእግሩን ጫማ ዝቅ ብዬ ለመፍታት እንኳን አይፈቀድልኝም፣ አቅሜ አይደለም ብሎ ጌታችን ኢየሱስ ክርስቶስን የሰበከ ማለት ነው። አስቀድሞ ከመምጣቱ በፊት ይህ ትንቢት ነው። እነሆ የእግዚአብሔር በግ ብሎ በኋላ ተናገረ። ይመጣል ብሎ ተናገረ። ሲመጣ ደግሞ እነሆ ብሎ የእግዚአብሔር በግነቱን አሳየ። መምህርነት እንደዚህ ነው። ምዕመናንን ሌሎችን ያላመኑት አምጥቶ ራስ ላይ አንጠልጥሎ ማስቀረት አይገባም። በቀጥታ ከዋናው ከመድኃኒታቸው ከኢየሱስ ክርስቶስ ጋር ማገናኘት እንደሚገባ ነዋ በጉ እነሆ የእግዚአብሔር በግ ብሎ መዳኛቸውን አስረክቧል። ብዙ ሌላ መጥምቀ መለኮት ቅዱስ ዮሐንስ ሰማዕት ነው። በንጉሠ ነገሥቱ በሄሮድስ ፊት በድፍረት ዮሐንስ ሄሮድስን ሲገስጸው ሄሮድስ እንዲህ አይነት ሰው ነው እያለ ይናገራል። ሄሮድስ የወንድምህን የፊልጶስ ሚስት ማግባት አይገባህም እያለ ከፊት ለፊቱ ነው ቆሞ ሲናገር የነበረው። ከሩቅ ሆኖ ነገደ እንዲህ ናቸው ማለት ሐሜት ነው። በቀጥታ ከፊት ቆሞ መናገር ግን ወኔም፣ ጀግንነትም፣ ሐሞትም፣ ቅድስና፣ እምነትም ይጠይቃል። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ በንጉሠ ነገሥቱ በሄሮድስ ፊት ቆሞ አንተ ንጉሠ ነገሥት ብትሆንም ሕግ ልታፈርስ መብት የለህም፣ አንተ እንደውም ሕግ አስከባሪ ነው። ሕግ አስከባሪ ሆነ እንዴት ሕግ ታፈርሳለህ? ሕግ አስጠባቂ ሆነ እንዴት ሕግ ትሽራለህ? ስለዚህ የወንድምህን ሚስት ማግባት አይገባህም እህት ናት ብሎ በድፍረት ገሰጸው። በዚህ ምክንያት አንገቱን ለሰይፍ ለስለት እጅግሩን ለሰንሰለት ጀርባውን ለግርፍ አሰጡ በሰማዕትነት ስለሞተ ካህን ነው፣ ነቢይ ነው፣ ሐዋርያ ነው። ሌላ ዮሐንስ ባህታዊ መናኝ ጻድቅ እንደምታውቁት ባህታውያን መኖራቸው በምድር ላይ እሱ ገና ከሕፃንነቱ በ2 ዓመቱ እናቱ ከዛኛው ሄሮድስ ሞት ከሰይፍ ከስለት አልጋ ለማዳን ወደ በረሃ ይዛ ሄደች፣ አዳነችው። ከዚያ በኋላ ዮሐንስ ዓለማዊ ነገር አያውቅም። ከ2 ዓመት ከነበር ጀምሮ በ2 ዓመት ከነበር ነው መንኖ በረሃ የገባ በእናቱ ጀርባ ቅዱስ ዮሐንስ የእናቱን ጡት ጠብቷል እንጂ የላሞችን ወተት አልጠጣም። መልካም መልካም የምንላቸው ምግቦችን አልበላም። የሞቀ የደመቀ አልለበሰም። ቅሱማት ጥዑማት የሚባሉ የምግብ አይነቶችን ዮሐንስ አያውቅም። የጋዣ ማር ወይም ቅጠል እየበላ ነው የሚኖረው ዮሐንስ ባህታዊ ሲሆን የሚያሰክር መጠጥ አይጠጣም። ይህ ምሳሌ ያገ ዮሐንስ የኖረው በበረሃ ነው። ከአንድ ድንጋይ ስር የምትፈልቅ ንጹሕ ውሃ ይጠጣል። ልብሱም ከልጥ የተሰራ ገዘሮ ከሚባል ልጥ የተሰራ የሆነ ነገር ነው ሚልብስ ነበር። የሚታጠቀው ቆርበት ነበር። ዮሐንስ በምድረ በዳ የሚኖር ከአራዊት ጋር የሚኖር አባቶቻችን እንደሚነግሩ እናቱ ጥላው ስትሞት ቶራ ትታለልበት ነበር። ስለዚህ ዮሐንስ ካህን ነው፣ ነቢይ ነው፣ ሰማዕት ነው። አሁን ደግሞ ጻድቅ ነው፣ ሐዋርያ ነው። ሌላው ሐዋርያ ነው። ዮሐንስ ምን ይላል? መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ለንስሐ የሚያበቃ ስራ ስሩ። ንስሐ መግባት አልቻልኩም፣ ንስሐ መፈጸም አልቻልኩም እንላለን ብዙ ጊዜ። ለምን ከተባለ ለንስሐ የሚያበቃ ቅድመ ዝግጅት የህሊና ዝግጅት ስለሚያስፈልግ ለንስሐ የሚያበቃ ስራ ስሩ። መጥረቢያ በዛፎች ላይ ተቃጥቷል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ መልካም ስራ የማይሰራ ሰው ሁሉ ይቀሰፋል እያለ ወንጌልን ከጌታ ተቀድሞ 6 ወር ያስተማረ ስለሆነ ዮሐንስ ምን ይባላል? ሐዋርያ። ዮሐንስ ሐዋርያ ይባላል። ስለዚህ ስንት ሀብታትን ተናገር። ሀብቱን እግዚአብሔር የሰጠውን ጸጋ ሀብት በትክክል መጠቀም የቻለ ታላቅ ሰው፣ የዚች ምድር ታላቅ ፍሬ፣ ይቺ ምድር ያስገኘችው ይቺ ምድር የምትጠብቀውን ደግሞ የሰጠ ታላቅ ታላቅ ሐዋርያ፣ ታላቅ ካህን፣ ታላቅ ሰማዕት፣ ታላቅ ባህታዊ መናኝ ጻድቅ ዮሐንስ። ስለዚህ ጌታችን ኢየሱስ ክርስቶስ ለወዳጁ ላጠመቀው ለቅዱስ
ቅዱስ ዮሐንስ የሰጠው ቃል ኪዳንም ከሌሎቹ ቅዱሳን በላይ ነው። ማዕረጉ፣ ስራው፣ ትሩፋቱ ከሁሉ በላይ ነው። የሚደርሱበት የሉም እያል አይደለም። በክብር እንዲተካከሉት ሊተካከላቸው ይኖራሉ። ነገር ግን የዮሐንስ ቃል ኪዳን በትሩፋቱ በተጋድሎ ልክ እንደዛው ትልቅ ነው። ገድሉ በተሰሙ እስከ 55 ትውልድ ድረስ ያስፈራል። ቅዱስ ዮሐንስ ስምህን የጠራ ዝክርህን የዘከረ መታሰቢያህን ያደረገ በስምህ የተማጸነ ዝክርህን የዘከረ ከዝክርህ ፍርፋሪ የቀመሰ ከዝክርህ ፍርፋሪ የቀመሰ አሁን ግን ስንናገር እንደ ማጋነን የሚመስላቸው ብዙ ወገኖች አሉ። ማጋነን አይደለም፣ ይሄ መጽሐፍ ቅዱሳዊ ነው። እግዚአብሔር በኦሪቱ ምን ይላል? እስመ አነ አምላክ ቀናኢ ዘእፈርድ ኃጢአተ አበው ላዕለውሉ እስከ ነሣልስ ወራብዕ ትውልድ ይላል። በሚጠሉኝ ሰዎች እስከ 3ኛው ትውልድ ድረስ የምበቀል በቀለኛ አምላክ ነው። እስከ ስንት ትውልድ? እስከ 3 ወይም እስከ 4 እስከ 3 እና እስከ 4 ትውልድ የምበቀል በቀለኛ አምላክ ነው። ለማን? ለሚጠሉ ወለለሰ ያፈቅሩን ይገብር ምሕረት እስከ 10ቱ ትውልድ ለሚፈሩኝ ለሚያመልኩኝ እስከ 1000 ትውልድ ድረስ ይቅርታ አደርጋለሁ። ይህ ኦሪት መጽሐፍ ለሚወዱኝ እስከ 1000 ትውልድ ድረስ ምሕረት ይቅርታ አደርጋለሁ። እስከ ስንት ትውልድ አልኩኝ? ዮሐንስን እስከ 55 ትውልድ አልኩ አይደል? መጽሐፍ ቅዱስ ግን እስከ ስንት ይላል? እስከ 1000 ድረስ ይላል። እና ዝም ብለው ነው አይናቸው ከላው እንጂ እግዚአብሔር ያለው ነው። ዮሐንስ ቃል ኪዳኑ እነሱ ከሚለው እኛ እናውቀዋለን፣ እያደረገልን ያለው እኛ እናውቀዋለን። በዘመናችን በእውነት በዘመናችን ይህንን መከረኛ ትውልድ የተሰበረ ልብ የሚጠግኑ በእውነት በዚህ ዘመን ቅዱስ ዮሐንስና ቅድስት አርሴማ ታውቃለህ። ይህንን መከረኛ ትውልድ ዓለም የሚያባክን ነው። ፈቃደ ሥጋ የሚያባክን ነው። ገዢዎቹ የሚያባክን ነው። ሁኔታው የሚያባክን ነው። በሽታ የሚያባክን ነው። በብዙ ጥረትና ችግር ውስጥ የሚሰቃይ ይህንን ትውልድ እየታደጉ ልብን እየደገፉ ጤና እየሰጡ ያሉ በሆኑ ኢትዮጵያ ብትሄዱ ሸንኮራ ዮሐንስ እጅግ በጣም ብዙ ሰዎች ይፈወሳሉ። እናታችን ቅድስት አርሴማ በየቦታው የ8ኛው ሺህ እግዚአብሔር ለሰው ልጆች ጸጋ አልፎ የሰጣቸው ጸጋዎቻችን ስጦታዎቻችን ቅዱሳኖች እና በቃል ኪዳኑ እንጠቀም ነው። ቢቻል ቅዱስ ዮሐንስም መሆን ይቻል ነቢይ ለመሆን እግዚአብሔር እገሌ ደስ ስላለ እገሌ ደስ ስላላለ ይመርጣሉ አልመርጥም አይልም። እግዚአብሔር ደስ ያለውን ከመረጠም እግዚአብሔር ደስ የሚያሰኘው መልካም ነገር ስለሆነ መልካም ነገር ያዘው ለሐዋርያነት ለሰማዕትነት በእርሱ መገኘትና መመረጥ ይቻላል። ሞራል ሊኖረን ይገባል። ጀግንነት ሊኖረን ይገባል። ስነ ልቦና ሊኖረን ይገባል። እኛ አቅም የለንም፣ እኛ ደካማ ነን፣ እኛ አንችልም። ሁልጊዜ ይሄ ለምዶብናል እና አቅም እያለን አቅም የሌለን ሁሉ ይመስለናል። ዝሆን ይባላል። ደጋግሜ ተናግሬያለሁ። ዝሆን በልጅነቱ በችካል ይታሰር ነበር እና እያደገ ሲመጣ በልጅነቱ ይታሰርበት ስለነበረ በልጅነቱ ያንን ችካል ለመንቀል አቅም አጥቶ ቀርቶ ስለነበረ አሁን ሌላ ዝሆን መሸከም እየቻለ ሌላ ዝሆን ተሸክሞ መሄድ እየቻለ ጉልበታም ሆኖ ታላቅ ሆኖ አሁን በትንሽ ገመድና ችካል ይታሰር ነበር። ለምን ከተባለ በልጅነቱ ስላቃተው በቃ አልችልም ብሎ ዘግቷል። እና በእውነቱ እግዚአብሔርን በአርባ ቀናችን እናት አባት ያደረገ የመንፈስ ቅዱስ ኃይል በውስጣችን ይሞላል። የእግዚአብሔርን የጦር ዕቃ የለበስ እኛም ዮሐንስን መሆን እንችል ይሆን? በእውነቱ ሰማዕትነቱ፣ መከራ መቀበሉ፣ ስደቱ፣ ጾሙ፣ ጸሎቱ፣ ምነናው፣ በረሃኛነቱን መሞከር ያስፈልጋል። እኛም ብዙዎችን ማመልኮስ እንችላለን። ከፈለጋችሁ በምነና እንቀበላለን። እንደ
ለዮሐንስ መናኝ መሆን ከፈለጋችሁ፣ ሰማዕትነት ከፈለጋችሁ ነው ብዙ አረመኔ መሪዎች አሉ። ሰማዕትነትም ሞልቷል፣ ምንድነው ሞልቷል፣ ጾም ጸሎትም ሞልቷል። በዚህ ዘመን ወደ እግዚአብሔር ለመቅረብ መከራ ለመቀበል በጸሎት ለመትጋት ከዚህ ዘመን ያማረ ወይም ከዚህ ዘመን የከፋ የለም። ሰው መከራ ሲበዛበት ወደ ፈጣሪ ማለት መጠጋት ያለበት፣ ችግር ሲበዛ ሰው በጸሎት በመፍታት አይደል ያለበት። እንደ ኢትዮጵያ እንደ ሀገር ስትወስዱት ራሱ ችግራችን በጣም ብዙ ዘመን ሆኖታል እንላለን። ያ ችግር መፍትሄው ምንድን ነው ከተባለ በጣም ብዙ ነገሮች ተሞክረዋል፣ ብዙ ነገሮች ታይተዋል። አሁን የቀረው ምንድን ነው ከተባለ ንስሐ ገብቶ ወደ እግዚአብሔር እጅ ለእጅ ተያይዞ እያለቀሱ ተንበርክኮ እግዚአብሔርን ደጅ መስማት፣ ብዙ ክንድህን ላክልን፣ ከክፉ ነገር ሁሉ አውጣን፣ ግብፃውያንን ከመከራ እንዳወጣቸው ቤተክርስቲያናችን ከመከራ አውጣልን፣ የመከራችንን ቀን አሳልፍልን፣ የረፍታችንን የሰላማችንን የፍቅራችንን ቀን ቅርብ አድርግልን ብሎ እጅ ለእጅ ተያይዞ ማልቀስ ብቻ ነው የቀረው። ይሄ ነው ማስበው። ብዙ ነገሮች ተሞክረዋል። ጀግንነት ፉከራው ተሞክረዋል። ሁሉም ተሞክሮ ታይቷል እና በእውነት እንደግልን ወደ እግዚአብሔር የምንጠጋበት የምናለቅስበት ዘመን ነው እና ከቻል እንደ ሰማዕታቱ እንደ ቅዱሳኑ ስራ መስራት እግዚአብሔር በአዲስ ኪዳን ሰው አይነት ሁሉም በእግዚአብሔር ዘንድ እኩል ነው። ለሁሉም እግዚአብሔር ጸጋውን በነፃ ሰጥቷል። መሆን የምትፈልጉትን ፈቃደኛ ከሆነ ሰማዕት መሆን ትችላላችሁ፣ ጻድቅ መሆን ትችላላችሁ፣ ባህታዊ መሆን ትችላላችሁ፣ መናኝ መሆን ትችላላችሁ። እንደዚህ ደግሞ ባለንበትም እኩያት ፍትወታት ኃጣውዕን የሥጋ ፍላጎትን ድል ነስቶ በተቀደሰ ትዳር መኖር ይቻላል። ነገር ግን በልካችን በሚመጥን ማዕረግና ክብር ነው። ዓለም ስለተዋረደች ራሳችን አናውራት። ዮሐንስ አምላክ ነው። ዮሐንስ ገና ነው። እሱ እንደኛ ሰው ነበር። እሱ በተሰጠው ስጦታና መርሂት ሙሉ ለሙሉ ስለተጠቀመ በዚህ ሁሉ ቅድም በዘረዘርኩት ሁሉ የክብር ተሰጥቶታል። እግዚአብሔር ለወዳጆቹ 12 አክሊል 6 አክሊል እንደሌለ የተሰጣቸው 7 ሀብታቸው 6ቱን ሀብታቸው 3ቱን ሀብታቸው ሲጠቀሙ በዚያ ልክ አክሊልና ዘውድ ይወርድላቸዋል። ስለዚህ እኛም ያንን ድል እንጠቀም። ዮሐንስ በዚህ ምድር በነበረበት ሁሉ ያባከነው የስንፍና የሐኬት የኃጢአት ዘመን ነበር። ጊዜው በሙሉ ተጠቅሟል። እግዚአብሔር የሰጠን ጊዜ መጠቀም ይገባል። ዛሬውኑ መንቃት ይገባል። ከተኛንበት ከገባንበት የሆነ አዚም ውስጥ መውጣት ይገባል። ጸሎት ያልጀመርን ካለን ዛሬ እንጀምራለን። እነዚህ ሳይደክም አይሆንም፣ ሳይሰለች አይሆንም። ዮሐንስ ሁሉ ጸጋና ክብር ያገኘ ይህ ሁሉ ትሩፋት የሰራው እስራቱ ሳያመቀቱ አንገቱ በሰንሰለት ቀላል ሆኖ በረሃ ውስጥ መኖር ቀላል ሆኖ አይደለም። እሱ አሻግሮ ከሌላ ሌላ ለማለት መንግስተ ሰማያት ይገባል እና ይህንን እንኳን ባንቺ ቅዱስ ዮሐንስ ከፈጣሪ ተንበርክኮ ደግሞ ያሰጠንን ቃል ኪዳን የገድሉን የትሩፋቱን ነጠብጣብ እንጠቀም። ሴቶች ከወለዱት መጥምቀ መለኮት ቅዱስ ዮሐንስን የሚበልጠው የለም። በእውነቱ እግዚአብሔርን ከመጠጋት የሚበልጥ ነገር የለም። ከየትኛውም ነገር እግዚአብሔር ይሻላል። ከየትኛውም ነገር የእግዚአብሔር ቁርጥጫ ይሻላል። ዓለም ከምታሰቃየን ከእግዚአብሔር ቤት ሆነ በጾም በጸሎት በገድ በትሩፋት ብንደክም ብናነሳ ይሻላል። ሴቶች ከወለዱት መጥምቀ ዮሐንስን የሚበልጥ